በትግራይ የቀድሞ ተዋጊዎችና ወጣቶች በኢኮኖሚ እጦት ምክንያት ወደ ህገወጥ የወርቅ ማዕድንና ወደ ሳውዲ አረቢያ ስደት መጀመራቸው ተነግሯል። የፌዴራል መንግስትና ህወሓት የተኩስ አቁም ስምምነት ከተፈራረሙ ከ3 ዓመታት በላይ ቢያስቆጥርም የትግራይ ክልል አሁንም ከባድ የጸጥታና ማህበራዊ ቀውስ ውስጥ እንደሚገኝ አንድ በቅርቡ በቀረበው የግጭት ትንተና ሪፖርት አመልክቷል። እንደ ሪፖርቱ ከሆነ በተለይ የቀድሞ ተዋጊዎችንና ስራ አጥ ወጣቶችን ጨምሮ በርካታ የክልሉ ነዋሪዎች ባጋጠማቸው የኢኮኖሚ ውድቀትና የኑሮ መሰረታዊ ድጋፍ እጦት ምክንያት ተስፋ መቁረጣቸውን ነው የገለጸው። ይህ ደግሞ ወጣቶቹ ወደ ህገወጥ የወርቅ ማዕድን ማውጣት እንዲሁም ወደ ሳውዲ አረቢያ ህጋዊ ያልሆነ ስደት እንዲያመሩ ዋና ምክንያት መሆኑን ነው የተመላከተው። ከባድ የስራ አጥነትና ተስፋ መቁረጥ በከተማ ማዕከላት እንደ መቀለና አዲግራት ጭምር እየተበራከተ መምጣቱ የተገለጸ ሲሆን የታጠቁ ዘረፎችና የበቀል ግድያዎችም እያባበሰ መሆኑን ነው ሪፖርቱ ያመለከተው። የፍትህና የጸጥታ ተቋማት መዳከም ወንጀል ያለ ከልካይ እንዲስፋፋም እድል እየሰጠን ሲሆን ህገወጥ ወርቅ ማዕድን ማውጣት በአርሶ አደሮች መካከል ግጭት እየፈጠረ መሆኑ ተገልጿል። በተጨማሪም በሌሎች ወረዳዎች የሚገኙ ወጣቶች በሰዎች አዘዋዋሪዎች ብዝበዛ እየደረሰባቸው ለስደት የሚጋለጡ ሲሆን ራማ የመሳሰሉ የድንበር ከተሞች ለህገወጥ የጦር መሳሪያና የሰዎች ዝውውር መሸጋገሪያ መሆናቸው ነው እየተመላከተም። ሪፖርቱ ከሰብአዊ እርዳታ ባሻገር ወጣቶች ላይ ስልታዊ ኢንቨስትመንት፣ የሙያ ስልጠናና ስራ አጥ ወጣቶች የስራ እድል መፍጠር የግድ መሆኑን ነው ያሳሰበው። የተከበራችሁ የካፒታል የዩቲዩብ ቻናል ተከታታይ ቤተሰቦቻችን በሳምንታዊ ጋዜጣችን የወጡና የመረጥናቸውን መረጃዎቻችን የሰማችሁትን ይመስል ነበር። ሙሉ የጋዜጣችን ዘገባዎች በድረገጻችን ያገኙታል። በሌላ መረጃ ዳግም እስክንገናኝ በያላችሁበት ደህና ቆዩ።